የህይወት ግቦቼ ለምን አይፈጸሙም ብትሉ ወይም ግቦች አይከናወኑም ብላችሁ ትታችሁታል ይሆናል። እኔ እንደናንተ ነበር፣ ግን አንድ ቀን መረጃ አግኝቼ ህይወቴ ይቀየራል። ተፈጥሯዊ መንገድ ቀላል ቅደም ተከተልና ግልጽ ነው። ምንም የእናንተ ችግር አይደለም፣ ዘዴያችሁ ብቻ ትክክል አይደለም። ዛሬ በቀላሉ ግባችሁ በተፈጥሯዊ መንገድ እንዴት እንደምታሳኩ በአስር ቀላሉ ነግራችኋለሁ። ቪዲዮውን እስከመጨረሻው ድረስ ሰላም ውድ የዩኒቨርሳል ጋይድ ቤተሰቦቼ እንደምን አላችሁ? እንደምን ሰነበታችሁ? በያላችሁበት ሰላምታ ይድረሳችሁ። እንግዲህ ዛሬ አዲስ ርዕስ ይዤላችሁ መጥቻለሁ። የዛሬው ርዕስ እንግዲህ ብዙዎቻችን የምንማማርበት ብዙዎቻችን የምንፈልገው ርዕስ ነው። እሱም የህይወት ግቦችን በተፈጥሯዊ መንገድ እንዴት እንፈጽም የሚል ርዕስ ይዤላችሁ ቀርቤያለሁ። በዛሬው ርዕስ እንግዲህ ይሄንን አንድ በአንድ እንማራለን። በዛሬው ቪዲዮአችን የህይወት ግቦችን በተፈጥሯዊ መንገድ እንዴት እንፈጽማቸዋለን፣ እንዴት ስኬታማ እንሆናለን፣ ህይወታችን እንዴት በስኬት መንገድ እንመራለን የሚለውን ነው የምናየው። እንግዲህ ወደ 10 የሚሆኑ ለእናንተ የሚጠቅሙ የህይወት ግቦች በተፈጥሯዊ መንገድ እንዴት ኢምፕሊመንት ብናደርጋቸው ወይም ብንፈጽማቸው የተሻለ ቦታ ወይም ስኬታማ እንሆናለን የሚለውን ርዕስ እንግዲህ እናያለን። አንድ በአንድ እናያለን። እነዚህ ተከታተሉኝ እስከ መጨረሻው ድረስ። ግብ ምንድን ነው? ግብን እንዴት እንቀርጻለን? እንደገና እኛ ስኬታማ የሚያደርጉን የግብ መንገዶች ወይም ተፈጥሯዊ መንገዶች የህይወታችንን ግብ ለማሳካት ተፈጥሯዊ የሆነ እኛ ሰው እንደ ሰውኛ ተጠቅመን ስኬታማ የምናደርጋቸው ወይም ግባችንን የምናሳካበት መንገድ ወደ 10 የሚሆኑ መንገዶችን ዛሬ እነግራችኋለሁ። እንግዲህ ወደ እንትኑ ስንገባ የመጀመሪያው እንግዲህ ግብ ምንድን ነው ነው። እንግዲህ ሁላችንም እንደምናውቀው ግብ ዓላማ ምናምን ብለን ብዙ ጊዜ እናነሳለን በተለያየ ሀሳብ ላይ ወይም በተለያየ መድረክ ላይ። ግን ግብ ምንድን ነው የሚለውን ስናይ እንግዲህ ከትርጉም የምንነሳው ወይም ጎል የምንለው በእንግሊዝኛው ማለት ነው። ስለዚህ ግብ ማለት እንግዲህ ሰው ለወደፊት መድረስ የሚፈልገው ግልጽ ዓላማ ወይም እቅድ ማለት ነው። ስለዚህ ግብ ማለት ህይወት ወዴት አቅጣጫ እንደሚሄድ የሚያሳይ መመሪያ ማለት ነው። ምክንያቱም አንድ ሰው ግብ አለኝ ብሎ ካሰበ ወደፊት ላይ ሊደርስበት ያሰበው እቅድ ወይም ፕላን ማለት ነው። ስለዚህ በዚህ መልኩ እንተረጉመዋለን ማለት ነው። በሌላ መልኩ ደግሞ ዲፋይን ስናደርገው ያው የተለያዩ ትርጉሞች የተለያዩ ግንዛቤዎች በተለያዩ ምሁራኖች ይገለጻል። ግን ከኛ አኳያ ከኛ አንጻር እንግዲህ ግብ ምንድን ነው የሚለውን ነገር ስናይ የመጀመሪያው ነገር ይሄ ሲሆን፣ በሌላ መንገድ ደግሞ ሊደረስበት የሚችል ከሚለው ጋር ተቀራራቢ የሆነ መለኪያ ነው። ሊደረስበት የሚችል የሚለው የራስን አቅም ማገናዘብን የሚመለከት ሲሆን፣ ከእውነት ያራቀ የሚለው ደግሞ የምንኖርበትን ሀገርና አካባቢ ሁኔታ ከግምት ውስጥ ማስገባትን ማለት ኢንዲኬት ያደርጋል ወይም ያሳየናል ማለት። ስለዚህ ግብ ማለት ይሄ ነው ማለት ነው። ስለዚህ ግብን እንዴት እንቀርጻለን ወይም እንዴት ዲዛይን እናደርጋለን ብለን ስናስብ እንግዲህ ግብ ለግል ህይወታችንም ሆነ ለቢዝነሳችን የትና እንዴት መድረስ እንደምንፈልግ ግልጽ የሆነ ግብ መያዝ ከብክነት ያድናል ማለት ብዙ እንዳንባክን ጊዜያችንን ማኔጅ እንድናደርግ ይከላከላል ማለት ነው። ይሁን እንጂ ሰዎችም ቢሆኑ ወይም ቢዝነሶች ብዙ ጊዜ ግባቸውን ግልጽ በሆነ መንገድ ለማስቀመጥ ይቸገራሉ። አንዳንዴ እንደውም ጭራሽ ምንም ግብ ሳይቀርጹ ይቀራሉ። ኢንተርፕራይዞች ሊሆኑ ይችላሉ ወይም በግል ህይወት ውስጥ ሊሆን ይችላል። ብዙ ጊዜ የተለመደ አይደለም፣ ምናልባት በድርጅቶች በመስሪያ ቤቶች ካልሆነ በስተቀር ማለት ነው። ስለዚህ የትኛውም አይነት ግብ ሲቀረጽ በሚከተለው መልኩ ቢሆን ለመቅረጽም ለመከታተልም እንዲሁም ለመተግበር ይመቻል ማለት ነው። ይህ የአቀራረጽ ዘዴ በእንግሊዝኛው ስማርት ተብሎ የሚጠራው ማለት ነው። ስለዚህ ስማርት እንግዲህ እያንዳንዷን እንትን እንዳለን ግብ በዚህ መልኩ በዚህ ስማርት በምንለው ፊሎሶፊ የእንግሊዝኛ ወርድ ነው ልንቀርጸው የምንችለው። እነሱም አንድ በአንድ ስናያቸው ስማርት ስንል ሬስ ማለት ስፔሲፊክ ማለት ነው። ያው በአብሪቬሽን ነው ስማርት ብለን ስንጠራው፣ ግን እያንዳንዱ ስፔሲፋይ ስናደርጋቸው ደግሞ የመጀመሪያው ኤስ ማለት ስፔሲፊክ ማለት ነው። ስፔሲፊክ ማለት ግባችን ስፔሲፊክ መሆን አለበት ማለት ግልጽ መሆን አለበት ወይም የማያሻማ መሆን አለበት ማለት ነው። ስለዚህ ከዚህ አንጻር ነው ግባችን ስፔሲፊክ መሆን አለበት፣ ከዚህ አንጻር መቀረጽ አለበት ማለት ነው። ሁለተኛው ደግሞ ኤም ነው ወይም ስማርት ብለን ከምንል ከኤስ ቀጥሎ ኤም ነው። ስለዚህ ያ ማለት ደግሞ ሜዠረብል ማለት ነው። ስለዚህ ምንድነው ግባችን ሊለካ ይገባል፣ መለኪያ ሊኖረው ይገባል። ምክንያቱም እኛ ሴት የምናደርገው ግብ ወይም ጎላችን ምን መሆን አለበት ማለት ሊለካ ይገባል። ይሄ ሁለተኛው
የምንቀርጽበት መንገድ ነው ማለት ነው ግባችን። በሌላኛው ደግሞ በሶስተኛ ደረጃ የምናየው ደግሞ አቺቨብል ነው። ምክንያቱም ግባችን ሊደረስበት የሚችል መሆን አለበት። ምክንያቱም ግብ ስናስቀምጥ ወይም የሆነ ዓላማችን ወይም ታርጌታችን ስናስቀምጥ ልንደርስበት ወይም ልናሳካው የምንችለው መሆን አለበት። ዝም ብለን ልንቀርጸው አንችልም። ዝም ብለን በወፍ በረር እንደመጣለን ልንቀርጸው አንችልም። ስለዚህ አቺቨብል ወይም ሊደረስበት የሚችል መሆን አለበት ማለት ነው። ስለዚህ አንዱ ልንቀርጽበት የምንችለው መንገድ ይሄ ነው ማለት ነው። ሌላኛው በአራተኛው ደግሞ ሬሌቫንት ነው። ሬሌቫንት ማለት ለህይወት ተገቢ መሆን አለበት። ምክንያቱም ለህይወታችን ወይም ለወደፊት ማለት ለምንኖረው ነገር ወይም ለሚያስፈልገን ነገር ለህይወታችን አስፈላጊ ሊሆን ይገባል። ካላስፈለገ ምክንያቱም ግብን በራሱ ሴት ማድረግ አያስፈልግም ማለት ነው። ምክንያቱም ካልተጠቀምንበት ወይም ለወደፊት ይጠቅመናል ብለን እንትን ካላለን ሴት ካላደረግነው ምንም ሊሰራልን አይገባም። ስለዚህ ሬሌቫንት ወይም ለህይወት ተገቢ መሆኑን አምነንበት ቢውልድ አፕ ልናደርገው ይገባል ማለት ነው። ስለዚህ በአራተኛ ደረጃ ያየነው የግብን ስንቀርጽ በጣም አስፈላጊ የሚሆነው ፖይንት እሱ ነው ማለት ነው። ሌላኛው በአምስተኛ ደግሞ ታይም ባውንድድ ነው። ምክንያቱም ጊዜን ማዕከል ያደረገ በጊዜ የተወሰነ በዚህ ጊዜ ይሄንን ነገር ማሳካት ፈልጋል፣ በዚህ ዓመት በዚህ ወር ብለን ሴት የምናደርገው ማለት ነው። ስለዚህ ግባችንን ወይም ጎላችንን ቢውልድ አፕ የምናደርገው ከዚህ አንጻር ነው። ስለዚህ አሁን ለምሳሌ በ6 ወር ውስጥ ኮምፒውተር ማለት በ6 ወር ውስጥ የኮምፒውተር መሰረታዊ ትምህርትን ማጠናቀቅ አለብኝ ካል ምንድነው ማለት ነው? ግባችን አወቅን ማለት ነው። ግባችን ምንድነው? በ6 ወር ውስጥ የኮምፒውተር መሰረታዊ ትምህርትን ማጠናቀቅ ነው። ይሄ ማለት ምን ማለት ነው? በጊዜ ባውንድድ አድርገነዋል። ሬሌቫንት አስፈላጊ ለህይወታችን አስፈላጊ መሆኑ የኮምፒውተር ትምህርት አውቀናል። እንደገና ደግሞ ልንደርስበት የምንችልበት መንገድ መሆኑን አውቀናል። ምክንያቱም ታይም ባውንድ ስላደረግን በ6 ወር ውስጥ እናሳካዋለን ብለን ስለወሰንን ማለት ነው። ሌላው ደግሞ መለኪያ ነው። የምናገኝበት እውቀት ናውሌጅ ለእኛ መለኪያችን ነው። ስለዚህ ኤግዛምፕል ወይም እንደ ምሳሌ ያነሳውላቸው እንጂ ሌላም አለ ማለት ነው። ስለዚህ በእነዚህ ማዕከል ያደረገ ነው ማለት ነው። ስለዚህ ግባችንን ቢውልድ አፕ ስናደርግ ወይም ስንቀርጽ በእነዚህ በ5 ፍሬሞች ላይ ዲፔንድ ሆነን ነው ማለት ነው። ስለዚህ እነኚህ በጣም ወሳኝ ግባችንን ለመቅረጽ ወይም ቢውልድ አፕ ለማድረግ የሚጠቅሙ ናቸው ማለት ነው። ስለዚህ ይህንን ካል እንግዲህ ለህይወታችን እንግዲህ በተፈጥሯዊ መንገድ ግቦችን በተፈጥሯዊ መንገድ እንዴት እንፈጽማለን የሚለው ነገር ነው እንግዲህ የምናያቸው በጣም ለህይወታችን ወሳኝ የሚሆኑ 10 ፖይንቶቹ ማለት ነው። ስለዚህ እነሱን አንድ በአንድ ስናይ የመጀመሪያው እንግዲህ ያው ግቦችን ግልጽ ማድረግ ነው። ምክንያቱም ክላሪፋይ ዩር ጎልስ ማለት ነው። ምክንያቱም እኛ የምንፈልገውን ነገር ወይም የምናቀደውን ነገር ምን ማለት ያለብን ማለት ነው፣ በግልጽና በጽሁፍ መጻፍ አለብን ማለት ነው። መጀመሪያ ላይ በአይምሯችን ውስጥ የሚመላለሰውን እኛ የለውጥ መንገድ ነው፣ እኛ ልንለወጥበት የምንችልበት መንገድ ነው። እኔ ይሄንን ማሳካት ፈልጋለሁ ብለን ማለት እኛ አይምሯችን ላይ የሚመላለሰውን ነገር ምንድነው ማድረግ ያለብን? መጻፍ አለብን። ያ ማለት ግባችን ነው። ግባችን ግልጽ ማድረግ አለብን። ይሄን እፈልጋለሁ። ትምህርት መማር ከሆነ በዚህ ዓመት እስከዚህ ዓመት ድረስ ትምህርቴን ተምሬ እዚህ መድረስ አለብኝ ብለን ምንድነው ጎላችን ክላሪፋይ ማድረግ አለብን። ስለዚህ ጎላችን ክላሪፋይ ካደረግን ደግሞ ምንድነው በግልጽ ጽሁፍ እንጽፋለን ማለት ነው። ስለዚህ ያ ማለት በግልጽ እና ቀላል በሆነ እና በማያሻማ ሁኔታ ወይም እኛ ራሳችን አንደርስታንድ በምናደርገው ሁኔታ ማስተናገድ ማለት ነው። ስለዚህ ግቦችን በተለይ ራስ ለማስተናገድ ሲኖር ምን እንደምንፈልግ እናውቃለን፣ እንዴት እንደምንደርስበት ያንን ደግሞ ግልጽ እናደርጋለን። ስለዚህ ግባችን ግልጽ ማድረግ አለብን የመጀመሪያው ማለት ነው። ስለዚህ ግልጻችን ግብ ካደረግን ምን እናደርጋለን ማለት ምን ደርስበት እናውቃለን ማለት ነው። ስለዚህ ይሄ ነው ማለት ነው። አለበለዚያ ግባችን ግልጽ ካልሆነ ወይም አንክሊር ጎል ከሆነ ደግሞ ምንድነው ማለት ነው እኛ ራሳችን የምንደርስበትን አናውቅም ማለት ነው። ስለዚህ አይሆንም ማለት ነው። ለምሳሌ እኔ ይህንን ነገር መፈጸም አለብኝ ካል ይሄ ምንም እንትን የለውም። ምክንያቱም ባውንድ አላደረግነው ምን እንደምንፈጽም አናውቅም። ብቻ የሆነ ነገር እኔ ይሄንን ነገር መፈጸም አለብኝ ብለን ግብ የለም። ስለዚህ ይሄ አሁን ለምሳሌ አንክሊር ጎል ወይም ይሄ ግልጽ ያልሆነ ግብ ማለት ነው። ግን ለምሳሌ ግልጽ ብናደርገው አሁን ክሊር ጎል ብለን የምንጠራው ለምሳሌ ግልጽ ግብ የምንለው በ3 ወር ውስጥ በየሳምንቱ 3 ጊዜ 30 ደቂቃ ራሴን ማለት ስፖርት በመስራት ራሴን አስተካክላለሁ ካል ይሄ አሁን ይታወቃል። ምክንያቱም
በ3 ወር ውስጥ ለ30 ደቂቃ ራሴን የማስተካከል ስራ እሰራለሁ ካል ግቤን አውቄያለሁ ማለት። ስለዚህ በ3 ወር ውስጥ ለ30 ደቂቃ እያንዳንዷን ነገር እፈጽማለሁ ማለት ነው። ስለዚህ ይሄ ማለት ግልጽ ግብ ነው ማለት ነው። ስለዚህ ክሊር ማድረግ አለብን። ምክንያቱም መዳረሻችን ክሊር ካላደረግን አናውቅም ማለት ነው። ስለዚህ ይሄ ነው አስ ኤግዛምፕል ማለት ነው። በሁለተኛ ደረጃ እንግዲህ ግባችንን በተፈጥሯዊ መንገድ እኛ ራሳችን እንድናሳካው አይምሯችን ላይ የሚመላለሰውን ነገር ይሄንን አሰብን፣ አውጠነጠንን፣ ግባችን ግልጽ አደረግን። ከዛ ወዲህ ነው የምንሄደው። በሁለተኛ ላይ ሁሉ ነገር ትክክለኛ በማድረግ እርምጃ መውሰድ ነው፣ ወይም ቴክ አክሽን ባይ ዱይንግ ኤቭሪቲንግ ኮሬክትሊ። ትክክለኛን ነገር ያሰብነውን ነገር በትክክለኛ መንገድ ማስኬድ ማለት ነው። ስለዚህ ትክክለኛና ተደጋጋሚ እርምጃ ማድረግ ነው ለዛ ላሰብነው ነገር ማለት ነው። ስለዚህ ማንኛውም ነገር አስተዳደር በትክክለኛ መንገድና በሙሉ እንዲፈጸም መምረጥ ማለት ነው። ስለዚህ ትክክለኛውን ነገር የትኛው ይሄ ነገር ትክክል ነው ብለን ካመንበት ምንድነው የምናደርገው? ወደ አክሽን እንገባለን፣ ወደ ትግበራ እንገባለን ማለት ነው። ስለዚህ ከማንኛውም ግልጽና አስፈላጊ እንዲሆን በተግባር ማሳየት እንደማለት ነው። ስለዚህ በሁለተኛነት ደረጃ የምናየው ይሄንን ነው ማለት ነው። ስለዚህ ይሄን የግልጽ እርምጃ እንውሰድ ማለት ይሄ ነው። ለምሳሌ ያህል ብንወስድ አሁን ለምሳሌ የጤና ልምድ ማሻሻል እፈልጋለሁ ካለ ይሄ ግልጽ ግብ አይደለም፣ ግን ይፈልጋል። አንድ ሰው ይሄንን እፈልጋለሁ ግልጽ አይደለም፣ ግን ግልጽ እርምጃ አይደለም። ግን ይሄንን ግልጽ ለማድረግ ምንድነው ማድረግ ያለበት? የጤና ግብን አሻሽላለሁ ካለ በሳምንቱ 4 ጊዜ ለ30 ደቂቃ የእግርና የመሮጥ የመራመድ እንቅስቃሴን አድርጌ ራሴን አስተካክላለሁ ብለን ይሄ አሁን በጣም ትክክል የሆነ እርምጃ ነው ማለት ነው። ስለዚህ ወደ ትግበራ እንገባለን ማለት። ስለዚህ ሁለተኛው ሁሉን ነገር በትክክለኛ ማድረግ ወይም እርምጃ መውሰድ ወይም ወደ ትግበራ መግባት ማለት እሱ ነው ማለት ነው። ስለዚህ አንዱ ስኬታማ የሚያደርገን ይሄ ነው ማለት ነው። ሶስተኛ ደግሞ በሶስተኛ እንግዲህ ግባችንን እንድናሳካ ወይም በስኬታማ መንገድ እንድንፈጽም የሚያደርገን ማለት ነው ትዕግስት ሊኖረን ይገባል። ቢ ፓሽን። ምክንያቱም ግብ በአንድ ቀን ወይም በ24 ሰዓት ውስጥ ልክ ባቀርናት ሞመንት ውስጥ ልናሳካት አንችልም። ምክንያቱም ጊዜ ይፈልጋል። የራሱን የቻለ የራሱ ሂደት አለው። የራሱ የሚፈልጋቸው ነገሮች አሉ። በአንድ ቀን ሁሉንም ነገር ለውጥ ይመጣል ብሎ አለመጠበቅ፣ በትዕግስት መጠበቅ። ምን እያደረገ ስራችን እየሰራን ግቦቻችን እስኪሳኩ ድረስ ምን ማድረግ አለብን ማለት ነው? ትዕግስት ሊኖረን ይገባል። በትዕግስት መጠባበቅ አለብን ማንኛውንም ነገር ቀን በቀን። ምክንያቱም የሆነ ነገር ፕላን ስናደርግ ወይም ግብ አስቀምጠን ስንንቀሳቀስ ቀን በቀን የተለያዩ ችግሮችን ወይም በመንገዳችን ላይ የተለያዩ ችግሮች ሊገጥሙ ይችላሉ። እስከ መጨረሻው ድረስ ግን ስሜታዊ ባለመሆን ጥንቃቄ ወይም በጥንቃቄ መቆየት አለብን ማለት ነው። ምክንያቱም ይሄ ነገር አልተሳካም፣ ይሄን ነገር ማድረግ አልቻልኩም ብለን ተስፋ ከመቁረጥ ተቆጥበን ምን ማድረግ አለብን ማለት ነው? በትዕግስት መስራት ያለብን ነገር መስራት አለብን ማለት ነው። ስለዚህ ትዕግስት ሊኖረን ይገባል ማለት በሶስተኛ ደረጃ ላይ ግባችን ሴት ስናደርግ ወይም እንዲፈጸም ካደረግን ትዕግስት ሊኖረን ይገባል ማለት ነው። ትዕግስት ከሌለ ያቀርናቸውን እቅዶች አቺቭ ልናደርግ ወይም ልናሳካ እንችላለን ማለት ነው። ስለዚህ በሶስተኛ ደረጃ ነው ይሄ ነው ማለት ነው። ሌላኛው በአራተኛ ደረጃ ትኩረት ማድረግ ነው። ምክንያቱም ለነዚህ ግብ ላደረግናቸው ነገሮች ወይም ላስቀመጥናቸው ዓላማዎች ምን ማድረግ አለብን? ትኩረት ማድረግ አለብን። ፔይ አቴንሽን። ግባችን እስከሚሳካ ድረስ ወይም መሳካት እስከሚችል ድረስ ምን ማድረግ አለብን? በቃ ግልጽ ሁኔታ መፍጠር አለብን። ምክንያቱም ሀሳባችንን፣ ሙሉ አቅማችንን፣ ሙሉ ኃይላችንን ኮንሰንትሬት አድርገን እንዲታወቅና ለሌላውም እንዲሰራ ማድረግ አለብን ማለት ነው። ምክንያቱም አይምሯችን በሌላ መንገድ መጥመድ የለብንም። አይምሯችን በቢዚ በሆነበት ቁጥር ወይም አይምሯችን በስራ በወጠርነው ልክ ምንድን ነው የሚሆነው? ስህተቶችን ነው የምንፈጥረው ማለት ነው። ስህተቶች ተፈጠሩ ማለት ደግሞ ምንድን ነው? እኛ የምንፈልገው ያ ግብ ወይም ያለምንለት ዓላማ በቀላሉ ሊሳካ ይችላል ማለት ነው። ምክንያቱም ውጤታችን ይቀንሳል ማለት ነው። ምክንያቱም ትኩረት ባለማድረጋችን ማለት ነው። ምክንያቱም አንድ ስራ ግብ ስናስቀምጥለት ወይም አንድ ዓላማ ስንልለት ፕላን ስናደርግ ምን ይፈልጋል ማለት ትኩረት ይፈልጋል። ፔይ አቴንሽን ማለት ነው። ምክንያቱም አይምሯችን ሰብሰብ አድርገን ሙሉ አቅማችንን ተጠቅመን ካላየነው ወይም ግልጽ ሁኔታን ካልፈጠር ለራሳችን
ምንድነው የሚሆነው ማለት ነው? ግባችን ሊሳካ አይችልም። ስለዚህ ምን ይፈልጋል ማለት ነው? ትኩረት ማድረግ አለብን ማለት ነው። ስለዚህ እኛ ሰው ሆነን በተፈጥሯችን ማለት ስኬታማ እንድንሆን ልናደርጋቸው የሚገባ የግብ እንዲሳካ የሚያደርጉ የስኬት መንገዶች ናቸው አሁን እየነገርኳቸው ያለሁት ማለት ነው። ይሄ በአራተኛ ደረጃ ትኩረት ማድረግ ያልኩት ይሄን ይመስላል ማለት ነው። ሌላኛው ደግሞ ከራስ ጋር መነጋገር፣ ቁጭ ብለን ማለት ቶክ ዩርሰልፍ ማለት ነው። ስለዚህ ራሳችንን ማውራት ምንድነው ማለት ምን ላይ ነው ልደርስ የፈለኩት፣ ራሳችንና ግባችንን በአንድ ማዕከል ማድረግ ማለት ነው። ምክንያቱም ምንድነው ለሰራ ያሰብኩት ምንድነው ማለት በራሳችን ላይ እምነትን ቢውልድ አፕ ማድረግ ማለት ነው። እምነታችንን ራሳችን ላይ መጣል፣ ያለንን ልማዶችን፣ ሀሳቦችን ወይም ስራዎችን በቃል ወይም በድምፅ በማሳየት ለራሳችን መንገር፣ ለአይምሯችን በመናገር አይምሯችን በማሳመን እምነት ራሳችን አይምሯችን ላይ በማስቀመጥ ለራሳችን የተለየ እምነት በመስጠት ምን ማድረግ አለብን ማለት ከራሳችን ጋር መነጋገር አለብን ማለት ነው። ከራስ ጋር መነጋገር አምስተኛው ደረጃ ላይ የሚገኘው የግባችን እንድናሳካ ከሚረዳ መንገዶች አንዱ ከራስ ጋር መነጋገር ወይም ቶክ ቱ ዩርሰልፍ የምንለው ማለት ነው። ስለዚህ ራሳችንን እና ግቦችን በአንድ ማዕከል በማድረግ ስለ ራሳችን እምነት፣ ልማዳችንን ያለ ውስጣችን ምን አይነት ልምድ አለ፣ ምን አይነት ኤክስፒሪየንስ አለ፣ ምን አይነት ልንፈጽመው የምንችለው ፖቴንሻል አለ ወይም ምን አይነት ሀሳብ አለ የሚለውን ነገር ከራሳችን ጋር ከአይምሯችን ጋር የምንወያይበት ሂደት ነው ማለት ነው። ስለዚህ በአምስተኛ ደረጃ ላይ ከራስ ጋር መነጋገር አንዱ ግባችን እንድናሳካ ወይም ትክክለኛ ቦታ ተፈጻሚ እንዲሆን የሚያደርግልን ነው ማለት ነው። ስለዚህ በዚህ መልኩ ካየን ይሄንን በስድስተኛ ደረጃ ደግሞ ግባችን ለመፈጸም በተገቢው ሁኔታ ለመፈጸም የሚረዳን ደግሞ ሌላኛው ማነው ከሌሎች ጋር ማለት መማር ማለት ከሌሎች ልምድ መውሰድ ማለት ለርን ፍሮም አዘርስ ከሌሎች ጋር ልምድ ማግኘት ወይም ተሞክሮ መውሰድ ማለት ነው። ስለዚህ እርምጃዎችና ምክሮችን ይጠቅሙናል። ምክንያቱም ብዙ ኤክስፒሪየንስ የሆኑ ሰዎች አሉ፣ ቢዝነስማኖች አሉ ወይ የስኬት ሚስጥርን የሚነግሩ በተለየ መልኩ የተለያየ አመለካከት ቢውልድ አፕ ያደረጉ ሰዎችን ከነሱ ጋር ሀሳብ ሼር ስናደርግ ደግሞ ከነሱ ብዙ ነገር እናገኛለን ማለት ነው። ምክንያቱም እኛ በራሳችን ሙሉ አይደለም፣ ሙሉ ስላልሆን ሀሳብን ሼር ስናደርግ እናገኛለን ማለት ነው። ከኛ በተለየ መልኩ ደግሞ ለኛ የሚጨምርልን አድ ቫልዩ የሚያደርግልን ነገር እናገኛለን ማለት ነው። ስለዚህ ከሌሎች ሀሳብ ሼር ማድረግ መዋዋስ፣ ምክንያቱም የሰዎችን ተሞክሮ ማውሰድ የተለያዩ ነገሮችን ከሌላ ማለት ስኬታማ ከሚሆኑ ሰዎች ጋር ወይም የስኬት መንገድ ላይ ከሚገኙ ሰዎች ከነዛ ጋር ሀሳባችን ሼር ብናደርግ የተሻለ ማለት ስኬታማ ሆነን ማለት ጎላችንን ቢውልድ አፕ ማድረግ እንችላለን ማለት ነው። ስለዚህ ከሌሎች ጋር ትምህርት መቅሰም ወይም ሀሳብ ሼር ማድረግ ለርን ፍሮም አዘርስ የሚለውን ነገር አፕላይ ካደረግን ምንድነው ማለት ነው በቀላሉ ግባችን ላይ ልንደርስ እንችላለን ማለት ነው። ስለዚህ በስድስተኛ ደረጃ ያየነው ይህን። በሰባተኛ ደረጃ እንግዲህ ምርምር ማድረግ ነው፣ ኮንዳክት ሪሰርች ማለት ነው። ግቦችን ለማሳካት ምንድነው መረጃ ያስፈልገናል፣ መመሪያ ያስፈልገናል። ስለዚህ ምንድነው ማለት ያለብን ስለ አንድ ጉዳይ ወይም ጥያቄ በጥልቅ መረጃ መሰብሰብና መገምገም አለብን። ምክንያቱም እኛም ፕላን ያደረግናቸው ወይም ሴት ያደረግናቸው ግቦች ወይም ጎሎች ምንድነው መረጃ ያስፈልጋቸዋል። ምን አይነት ይሄን ባደርግ ይሄን ብፈጽም ምን አይነት ነገር ላገኝ እችላለሁ። የሆነ ነገር ፕላን ስናደርግ የራሱ የሆነ ችግር አለ፣ የራሱ የሆነ ሪስክ አለ። ምክንያቱም ጥሩ ጎን እንዳለ ሁሉ ማንኛውም ነገር የራሱ የሆነ መጥፎ ነገር አለ። ስለዚህ ያን መጥፎ ነገር ደግሞ ምን ማድረግ አለብን ማለት ነው ማረም አለብን። ስለዚህ ያንን እንድናርም ደግሞ ምንድነው ማድረግ ያለብን ማለት ሪሰርች ማድረግ አለብን፣ መፈለግ አለብን ማለት ጉዳዮችን በጥልቅ መረጃ የተመሰረተ መሆን አለበት፣ መገምገም አለብን፣ ኢቫሉዌት ማድረግ አለብን። ስለዚህ ወይም ደግሞ አንድ ነገር እንዴት እንደሚሰራ ወይም እንዴት ምን አይነት ነገር ሊያስከትል ይችላል የሚለውን ማረጋገጥ አለብን፣ እርግጠኛ መሆን አለብን በራሳችን ማለት ነው። ስለዚህ ያንን ነገር ምን ማድረግ አለብን ማለት ነው ምርምር ልናደርግበት ይገባል በራሳችን ማለት ነው። በራሳችን ያንን ችግር ይሄንን ባደርግ ይሄ ነገር ሊመጣብኝ ይችላል፣ ይሄንን ባደርግ ደግሞ
ውጤታማ ልሆን እችላለሁ የሚለውን ነገር ምንድነው ማለትም ለራሳችን እርግጠኛ መሆን አለብን ያንን ነገር አፕላይ ስናደርግ። ምክንያቱም ለምሳሌ አንድ ቢዝነስ ስንጀምር ወይም ለመጀመር ፕላን ስናደርግ ምንድነው ያ ቢዝነስ የራሱ ሂደት አለው፣ የራሱ የሚፈልገው ነገር አለ። ሪሶርስ ይፈልጋል፣ ፋይናንሻል ሪሶርስ ይፈልጋል፣ የሰው ኃይል ይፈልጋል፣ እንደገና መስሪያ መሳሪያዎችን ይፈልጋል፣ ወይም ቱልስ ወይም ማሽነሪ የመሳሰሉ ነገሮችን ሊፈልግ ይችላል። ስለዚህ ግን ምን ማለት ማለት አገኛለሁ ወይም ስኬታማ ሆናለሁ ማለት እንዳለ ሆኖ ችግሩንም ወይም ድሮባኩን ወይም የሚያመጣብን ችግር ደግሞ መለየት አለብን። ምክንያቱም የተለያዩ ኤክስተርናል የሆኑ ፋክተሮች ይኖራሉ። ምክንያቱም ኢንቫይሮንመንቱ፣ ፖለቲክሱ ሊሆን ይችላል። የተለያዩ የቢዝነሱ እንቅስቃሴ በራሱ እኛ ላይ ሊፈጥር የሚችለው ነገር ይኖራል። ስለዚህ ውጤቱን ብቻ ሳይሆን ምኑን መገምገም አለብን ማለት ነው፣ የሚያመጣብንም ችግር። ምክንያቱም አንድ ቢዝነስ ስንጀምር የራሱ ጥሩ ነገር እንደምናስበው ሁሉ የራሱ መጥፎ ነገር ይዞ ይመጣል። ድሮባክ ወይም የራሱ የሆነ ደካማ ጎን አለው። ምክንያቱም ሪስክ አለው። የሆነ ነገር ሲጀመር ቢዝነስ ሲጀመር ጥሩ ነገር አገኛለሁ ብሎ እንደሚታሰበው ሁሉ የራሱ የሆነ ሪስክ አለው። ስለዚህ ምርምር ማድረግ አለብን፣ ኮንዳክት ሪሰርች ማለት ነው። ስለዚህ ስለዛ ስለምናደርገው ወይም ግባችን ስለምንፈጽመው ነገር ምን ማድረግ አለብን? እርግጠኛ መሆን አለብን ማለት ነው። እርግጠኛ መሆን ካለብን ደግሞ ምንድነው ማድረግ ያለብን? ምርምር ማድረግ አለብን ማለት ነው። ይሄን ባደርግ ይሄ ይመጣብኝ ይችላል፣ ይሄንኛውን ነገር ውሳኔ ባሳልፍ ደግሞ ይሄን ላጣ እችላለሁ የሚለውን ነገር መገምገም አለብን፣ ለራሳችን ልንነግረው ይገባል ማለት ነው። ስለዚህ ከዚህ አንጻር ምርምር ማድረግ አለብን ስንል ይሄ ነው። ስለዚህ በሰባተኛ ደረጃ ያየነው ይሄ ነው ማለት ነው። ወደ ሌላኛው ስናይ ደግሞ ወደ ስምንተኛው ደረጃ፣ ሰባተኛውን አይተናል። ስምንተኛውን ስናይ ደግሞ ግባችን የምናሳካበት መንገድ አንዱ ምንድነው? ስህተትን እንደ ትምህርት መቀበል ነው። ትሪት ሚስቴክ አስ ለርኒንግ ኦፖርቹኒቲ ማለት ነው። ምክንያቱም አንዳንዴ ስህተቶች በራሳቸው የራሳቸው እድሎችን ይዘው ይመጣሉ። ምክንያቱም የሰው ልጅ ካልተሳሳተ ሊማር አይችልም። ብዙዎቻችን እንግዲህ ከብዙዎቻችን ልምድ ተሞክሮ ብንወስድ ምንድነው ስህተት ባይ ዲፎልት ራሱ ለመስተካከል አንድ ሰው አልተሳሳተም ማለት ባይ ዲፎልት በነገራችን ላይ ይሄ ውሸት ነው። ማንኛውም ሰው ስህተት ይሰራል። ማንኛውም ሰው በየትኛውም ዓለም ላይ ይሳሳታል። ካልተሳሳተ ደግሞ ሊማር አይችልም። አልተሳሳተም ማለት የሚማርበት ነገር የለም ማለት ነው። ስለዚህ ትሪት ሚስቴክ አስ ለርኒንግ ኦፖርቹኒቲ፣ ስህተትን እንደ ትምህርት መቀበል። በቃ ይሄ ነገ አሻሽለዋለሁ ብለን ሞቲቬትድ ሆነን ለራሳችን ሰልፍ አዌር አድርገን ምን ማድረግ አለብን ማለት ነው። ስህተታችን አምነን ተቀብለን ለወደፊቱ ይሄ ነገር እንዳይፈጠር እንደ ትምህርት እንወስደዋለን፣ እንደ ፊድባክ እንወስደዋለን ማለት ነው። ምክንያቱም ካልተሳሳትን ችግሮችን ማረም አንችልም። በዚህ ዓለም ላይ ማንኛውም ሰው ፐርፌክት አይደለም። ስህተቶች ይፈጠራሉ። የሆነ ነገርም ፕላንም አድርገንም ፌል ሊያደርግብን ይችላል። ስህተት ሊፈጠር ይችላል። ምክንያቱም በተለያየ መንገድ ማለት ነው። ስለዚህ ያንን ደግሞ እንደ ትምህርት ከተቀበልነውና አምነን ወደ ራሳችን ኢንተርናላይዝ አድርገን ከተቀበልና ከወሰድን ምን ይሆናል ማለት ነው? የሰራናቸውን ስህተቶች ወይም የሰራናቸውን ግድፈቶች ራሳችንን እንድናሻሽል እንደውም አፕዴት እንድንሆን ያደርጉናል ማለት ነው። ስለዚህ በዚህ መልኩ መውሰድ አለብን ማለት ነው። ስለዚህ ስህተትን እንደ ትምህርት መቀበል አለብን ማለት ነው። ካልተቀበልን ምን ይሆናል ማለት ነው? ኔግሌክት ይሆናል። ምክንያቱም ያ የምንፈልገው ጎል ወይም የምናስበው እቅድ ተፈጻሚ አይሆንም ማለት ነው። ስለዚህ እነኝን ነገር ማለት ይሄንን ማድረግ አለብን ማለት ነው። ስለዚህ ስህተትን እንደ ትምህርት መቀበል ሌላኛው ስምንተኛ ደረጃ ላይ የሆነ የግባችንን በተፈጥሯዊ መንገድ ልናሳካ የምንችልበት አንዱ መንገድ ነው ማለት ነው። ስለዚህ ይሄንን ማድረግ ይገባናል ማለት ነው። ስለዚህ በስምንተኛ ደረጃ ይሄንን ካየን ሌላኛው በዘጠነኛ ደረጃ እርምጃ መውሰድ ነው። ቴክ አክሽን በተለምዶ የሚጠቅም ትክክለኛ መልክ ግቦችን ማሳካት እንቅስቃሴ ይፈልጋል። ምክንያቱም እነኚህ ሁሉ ካደረግን ምንድን ነው እርምጃ ቴክ አክሽን፣ ለእያንዳንዱ ድርጊቶቻችን ለእያንዳንዱ ለምናደርጋቸው ነገሮች ሪስፖንስብል ሆነን ወይም ኃላፊነት በተሞላበት መሰረት ምን ማድረግ አለብን ማለት ነው። እርምጃችን ትክክለኛና አኪዩሬት ሆኖ እርምጃውን መተግበር አለብን። ትግበራውን መስራት አለብን። ካልሰራን ምንድን ነው የሚሆነው? ግባችን ሊሳካ አይችልም ማለት ነው። ግባችን አልተሳካም ማለት እኛ የምንፈልገው ቦታ ላይ መድረስ አንችልም። ምክንያቱም ቅድም መጀመሪያ ላይ እንደጠቀስኩት ግብ ማለት ነጋችን ላይ
ነገን እዚህ ቦታ ላይ እንደርሳለን ብለን የምናቀደው ፕላን ወይም መመሪያ ነው ብለን ተነስተናል። ስለዚህ ያንን እንድናሳካ ደግሞ ምን ማድረግ አለብን? እስካሁን የዘረዘርናቸውን ነገሮች አድርገን 9ኛ ላይ ደግሞ ቴክ አክሽን እርምጃ መውሰድ፣ ስህተቶች ካሉ ቶሎ እነሱን ስህተቶች ማድረግ፣ ጥሩ ነገሮች ካሉ ደግሞ እነኛን ደግሞ አጠናክረን መቀጠል። ስለዚህ ወደ ተግባር መግባት አለብን ማለት ነው። ስለዚህ እርምጃ መውሰድ ቴክ አክሽን የምንለውን ነገር እንትን ማለት አለብን ማለት ነው፣ መተግበር አለብን ማለት ነው። ስለዚህ ሰው ወይም ቡድን እንደ አንድ ነገር በተለይ እንደ ስራ እንደ እርምጃ የሚያሳዩና እንደ ግንዛቤ የሚያሳዩ ማለት ነው። ስለዚህ በሌላ ቃል ማለት ያንን ፕላን ያደረግነውን ነገር በተግባር እኛ ደግሞ እየሰራ ነው መገኘት አለብን። ስለዚህ እርምጃ መውሰድ አለብን ማለት እሱ ነው። ምክንያቱም ዴይ ቱ ዴይ የተለያዩ ስራዎች ይኖሩብናል። ምክንያቱም የሆነ ነገር ፕላን ካለን በየቀኑ የተለያዩ ስራዎች ይጠብቁናል። የተለያዩ እኛን የሚፈልጉ ስራዎች አሉ። ስለዚህ ምንም መዘናጋት አይጠበቅብንም ማለት ነው። ስለዚህ ለአይምሯችን የቤት ስራ ሰጥተን መተግበር አለብን ማለት ነው። ስለዚህ በ9ኛ ደረጃ እርምጃ መውሰድ አለብን የምንለው ይሄ ነው። በመጨረሻ ደረጃ እንግዲህ 10ሩን እናያለን ብለን በመጨረሻ ደረጃ የምናገኘው ደግሞ እነኚህ ሁሉ ያደረግናቸውን ነገሮች እነኚህን ሁሉ እስካሁን ድረስ እስከ 9ኛው ድረስ የወሰድናቸውን እርምጃዎች እንደ መልካም መመሪያ ማድረግ ጊቭ ፕሮፐር ጋይዳንስ ማለት ነው። ምክንያቱም የሆነ ፕላን ሴት ስናደርግ ምንድን ነው ለወደፊትም ይጠቅመናል። አንድ ነገር ፕላን ካደረግን ለወደፊት የሆነ የምናቅደው ነገር ወይም የምናሳካው ግብ የለም ብለን መደምደም የለብንም። ምክንያቱም ላይፍ ስለሚቀጥል ልክ ይሄኛው አሁን ላይ አቅደን ከሆነ አሁን ላይ ያቀድነውን ነገር ከጨረስን በኋላ ሌላ ነገር ደግሞ ይጠብቀናል። ስለዚህ ህይወት ራሱ ተንቀሳቃሽ ስለሆነ ነገ ደግሞ የራሱ የሚጠብቀን ነገር ስላለ ሌላ ደግሞ ፕላን እናደርጋለን ወይም ግባችን ሴት እናደርጋለን። በዛ ጊዜ ደግሞ ይሄን አሁን ያለንበትን ያሳካነውን ደካማ ጎኑና ጠንካራ ጎኑ ምንድን ነው ብለን ከለየን በኋላ ምንድን ነበረ ማለት እዚህኛው መጀመሪያ ፕላን ያደረኩት ስህተቴ ምንድን ነው፣ ወደ ሁለተኛው ከመሄዳችን በፊት ማለት ነው። ወደ ሌላኛው እርምጃ ሁለተኛውን ሴት የምናደርገውን እቅድ ማለት ላውንች ከማድረጋችን በፊት ምን ማድረግ አለብን ማለት ነው። እነኚህን እዚህ የመጀመሪያው ፕሮጀክት ላይ ወይም የመጀመሪያው ግባችን ላይ የሰራናቸውን ስህተቶች ወይም ጠንካራ ጎኖች ምን ማለት ነው መገምገም አለብን። ገምግመን ምን ማድረግ አለብን እንደ መልካም መመሪያ መውሰድ አለብን ለሁለተኛው ማለት ነው። ምክንያቱም ሁለተኛ ላይ ስህተት እንዳንፈጥር ማለት ነው። ስለዚህ ሁለተኛው ላይ ምን ይሆናል ማለት ነው የተሻለ አፈጻጸም ይኖረናል ማለት ነው። ስለዚህ ግባችንን በዚህ መልኩ ሴት ካላደረግን ምንድነው መሆን ያለበት ማለት ነው ማለት ቀጣዩም የሰራነውን ስህተት ደግመን ማለት እንድንሰራው ይጋብዘናል ማለት። ስለዚህ ማለት የመጀመሪያው ፕሮጀክታችን ላይ ወይም የመጀመሪያው ፕላናችን ላይ ወይም ሴት ያደረግነው ግባችን ላይ እንደ መልካም መመሪያ ማድረግ በቃ ይሄ የኔ መመሪያ ነው፣ የኔ የህይወት ፕሪንሲፕል ነው። በቃ እኔ ይሄንን ባደርግ ስኬታማ ሆናለሁ፣ ይሄንን ባላደርግ ደግሞ ይሄንን ስለማጣ ብለን ለራሳችን ፊድባክ መስጠት ማለት ነው። ስለዚህ መጀመሪያ ላይ የሰራነውን ግብ ወደ ሁለተኛው ከመቀጠላችን በፊት ደካማና ጠንካራ ጎኖቼ ምን ነበሩ የሚባለውን መገምገም አለብን። ስጋቶች ምን ነበሩ፣ የመጡልኝ እድሎች ምን ነበሩ፣ እነኛንስ በአግባቡ ተጠቅሜያቸዋለሁ፣ ጠንካራ ጎኖቼ ምንድን ናቸው ማለት ሶት አናሊሲስ የሚባሉት ማለት ሶት አናሊሲስ በትምህርቱ ላይ ሶት አናሊሲስ ብለን የምንጠቅሳቸው ማለት ነው። ስትሬንግዝ፣ ዊክነስ፣ ትሬት ኤንድ ኦፖርቹኒቲ ማለት ነው። ምክንያቱም የሰራናቸው ፕላኖች ሴት ያደረግናቸው ግቦች ወይም ጎሎች ምን ያህል ጥንካሬ ነበራቸው፣ ምን ያህል እኔ ተወጥቻቸዋለሁ የሚለውን ነገር መገምገም አለብን። ሶት አናሊሲስ መስራት አለብን ማለት ነው። ከዛ ደግሞ ምን ደካማ ነገሮች ወይም እኔን የሚፈትኑ ነገሮች ደካማ ጎኖች ምን አድርጌያለሁ፣ ምን ኢምፕሊመንት አድርጌያለሁ በዛ ማለት ሴት ባደረግኩት እቅድ ላይ ወይም ጎል ላይ ምን አይነት ነገሮችን ፈጽሜያለሁ፣ ደካማ ጎኖቼ ወይም ስህተቶቼ ምን ነበሩ የሚለውን መገምገም አለብን ማለት ነው። እዚህ ላይ እንደ መልካም መመሪያ እናደርጋለን ስልን ጊቭ ፕሮፐር ጋይዳንስ ስንል ከዚህ አንጻር ነው። ከዛ ደግሞ ሲቀጥል ትሬት ወይም ስጋቶች፣ ምን ስጋቶች ነበሩብኝ፣ ምን ነገሮች ያስፈሩኝ ነበረ፣ ይህንን ነገር ሴት ሳደርግ ወይም ግቤን ሳስቀምጥ በግልጽ ደረጃ በደረጃ ሳስቀምጥ ምን አይነት ስጋቶች ነበሩብኝ የሚለውን ነገር መገምገም አለብን ማለት ነው። ከዛ ደግሞ ሌላኛው ኦፖርቹኒቲ ነው።
ይሄ ነገር ሴት ሳደርገው ምን አይነት ኦፖርቹኒቲዎችን ወይም እድሎችን ይዞልኝ መጣ፣ በመልኩ እኔስ ተወጥቻቸዋለሁ ማለት እኔስ እንዴት ልጠቀምበት ችዬ ነበር፣ ያንን እድል የመጣልኝን እድል እንዴት ልተጠቀምበት ነበር ማለት ተጠቅሜው ነበር የሚለውን ነገር መገምገም አለብን። ስለዚህ እነኚህን ሁሉ አናላይዝ ካደረግን በኋላ ወደ ሁለተኛው ግባችን ላውንች ከማድረጋችን በፊት እነኚህን ከመገምገማችን ወይም ኢቫሉዌት ካደረግን በኋላ ወደ ሌላኛው ስንሄድ ምን ይሆናል ማለት ነው። የመጀመሪያችን የሰራነው ጎላችን ወይም ፕላን ያደረግነው እቅዳችን ምን ይሆናል ማለት ነው። እንደ መልካም መመሪያ አድርገን እንወስደዋለን ማለት ነው። ስለዚህ እንደ መልካም መመሪያ አድርገን ልንወስዳቸው ወይም የህይወታችን ፕሪንሲፕል ነው ብለን መውሰድ አለብን። ስለዚህ እንግዲህ ዛሬ እንግዲህ በእነዚህ 10 ነጥቦች ላይ በሚገባ ተወያይቻለሁ ብዬ አስባለሁ። ከእናንተ ጋር ብዙ ነገር ታገኙበታላችሁ ብዬ አምናለሁ እና ግልጽ ያልሆነ ሌላ የምሰራላችሁ ኮንቴንት ይሄን ብሰራለን ብላችሁ የምታስቡትን ነገር ኮመንት ሴክሽን ላይ ጻፉልኝ። እኔም በተቀላጠፈ መልኩ አይቼ የእናንተን የምታቀርቡልኝ ነገር እሰራላችኋለሁ። ዩኒቨርሳል ጋይድ የሚለውን ቻናል እንግዲህ አብረን እናሳድገው። ላይክ፣ ሰብስክራይብ፣ ሼር በማድረግ እንግዲህ ቻናላችንን አሳድጉ።